ፋላሲ ፋላሲ ፋላሲ። ሰላም ጤና ይስጥልን የኢትዮ ፕሮ ኤጁኬሽን የሶሻል ሚዲያ ተከታዮች እንደምን ቆይታችኋል? ፍሬሽማን ኮርስ ሎጂክ ኤንድ ክሪቲካል ቲንኪንግን እንዲህ እያልን እንግዲህ ወደ መጨረሻዎቹ ደርሰናል። ቻፕተር 5 ላይ ደርሰናል። ቻፕተር 5 ከኢንትሮ እንደምትረዱት ማለት ነው ፋላሲ የሚል ርዕስ አለው። ቻፕተር 5 ስፔሻል ደግሞ ኢንፎርማል ፋላሲስ የሚል ርዕስ ነው ያለው። ምክንያቱ ደግሞ ፎርማል ፋላሲ እና ኢንፎርማል ፋላሲ ተብለው በሁለት ይከፈላሉ ፋላሲዎች ማለት ነው። ፎርማል ፋላሲ ትንሽ አነስ ያለ ኮንተንት ነው ያለው። ኢንፎርማል ፋላሲ ግን እጅግ በጣም ሰፊ ነው እና ለዚህም ነው ይሄ ቻፕተር ኢንፎርማል ፋላሲ የሚለውን ርዕስ የያዘው ማለት ነው። ሶ ኢንፎርማል ፋላሲ ኦር ፋላሲን እንግዲህ በፓርት ከፋፍለን ማለት ነው አንድ በአንድ ለማየት እንሞክራለን። ትንሽ ከበድ ያለ ቻፕተር ነው ስለምትባሉም ቀለል አድርገን ለማስተማር እንሞክራለን ማለት ነው። ሌላኛው ደግሞ ያልገባችሁን ጥያቄ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት እንዲሁም ደግሞ እዚህው የዲስክሪፕሽን ቦክስ ላይ ኮመንት ማለት ነው በኮመንት ማሳወቅ ትችላላችሁ ማለት ነው። ያልገባችሁን ነገር ጥያቄ መጠየቅ ትችላላችሁ ማለት ነው። የገባችሁንም ደግሞ ብታሳውቁ በኮመንት ላይ አሪፍ ይሆናል ማለት ነው። ለዛሬ ፓርት ዋንን ለማየት እንሞክራለን ማለት ነው። ከዛ በፊት አንድ ፋላሲ ሰርችባችሁ ልለፍ። የእኛን ቻናል ሰብስክራይብ ካላደረጋችሁ ይህንን ኮርስ በእርግጠኝነት የምነግራችሁ ፌል ታደርጋላችሁ ኦር ኤፍ ታመጣላችሁ። አሁን ፋላሲ ነው የሰራሁት። በዚህ አጋጣሚ ቻናሉ ሰብስክራይብ ካላደረጋችሁ ቻናሉ ሰብስክራይብ አድርጉ። ይሄ ፋላሲ ምን አይነት ፋላሲ ነው የሚለውን ደግሞ ለማየት እንሞክራለን ማለት ነው። ይህንን ርዕስ ከተማራችሁ በኋላ አሁን የተናገርኩት ነገር ፋላሲ እንደሆነም ትረዳላችሁ ማለት ነው። ፋላሲ በዕለት ተዕለት ህይወታችን ውስጥ የሚያጋጥሙን የአርጊውመንት ፋውሎች ናቸው። ምናልባት ወደ ርዕሱ እንዳልገባ እዚሁ ጋር ላቁምና እንደተለመደው ቻፕተር ኦብጀክቲቭ ቤዝድ በሆነ መልኩ ሙሉ ቻፕተሩን ለማየት እንሞክራለን ማለት ነው። ቻፕተር ኦብጀክቲቮቹን በደንብ ያዟቸው። ቻፕተር ኦብጀክቲቮቹን በደንብ ከያዛችኋቸው ከተረዳችኋቸው ይሄ ቻፕተር በጣም ቀላል ነው ማለት ነው የሚሆነው። ስለዚህ ቻፕተር ኦብጀክቲቮቹ እነዚህን ይመስላሉ። ሾርትሊ ምናልባት ዲፋይን አድርጉ የሚለውን፣ ዲፈረንሺየት አድርጉ የሚለውን፣ አይደንቲፋይ አድርጉ የሚለውን፣ ሪኮግናይዝ ኦር አይደንቲፋይ አድርጉ የሚሉትን እነዚህን 5 ኮንተንቶች ማለት ነው በደንብ አድርጋችሁ ኦር ቻፕተር ኦብጀክቲቮች በደንብ አድርጋችሁ ተረዷቸው። ምናልባት ሶሻል ሚዲያው ሰፊ ነውና ቻትጂፒቲ ኦር ዲፕሲክ ሌሎችም ኤአይዎች ላይ ሾርትሊ እነዚህን እንዲላችሁም ሰርች ለማድረግ ሞክሩ ማለት ነው። መጀመሪያ በደንብ እንድትረዱት። ወደ ክላሱ እንገባለን ማለት ነው። በዚያው ፋላሲ ወደሚለው ርዕስ መጀመሪያ ፋላሲ ምን ማለት ነው የሚለውን በቀላሉ ለማየት እንሞክራለን ማለት ነው። the word fallacy is a general term that refers to a logical defect or flaw or fault that a certain argument exhibits in its structural arrangement or a reasoning process or in the content of its statements used as a premises or a conclusion for various reasons ማለት ነው። ፋላሲ ማለት እንግዲህ በአርጊመንት ውስጥ የሚከሰቱ ጉድለቶች ኦር እንከኖች ማለት ነው ኦር ፋውሎች ኦር ፍላዎች ኦር ዲፌክቶች ናቸው ማለት ነው። እነዚህ እንከኖች ኦር ጉድለቶች ደግሞ በስትራክቸራል አሬንጅመንቱ ኦር ደግሞ በአወቃቀሩ ሊከሰቱ ይችላሉ ማለት ነው። ሌላኛው ደግሞ በምኑ ሊከሰቱ ይችላሉ? በኮንተንቱ ኦር ደግሞ በይዘቱ ሊከሰቱ ይችላሉ ማለት ነው። እነዚህ ምኖች ዲፌክቶች ኦር ፍላዎች ኦር ፋውሎች ማለት ነው። other than merely false premises that means ከሐሰት መነሻዎች ኦር ፕሪሚሶች ኦር ትንባዮች ብቻ ባልሆኑ ምክንያቶች የሚፈጠሩ ምንድናቸው ማለት ነው? እንከኖች፣ ጉድለቶች ናቸው ማለት ነው። እነዚህ አይነት አርጊመንቶች ማለት ነው። a fallacy is a bad argument. Conversely, any bad argument is bad because either it contains a fallacy or because it has one or more false premises or both. ፋላሲ ባድ የሆነ አርጊመንት ነው። any bad argument is bad because either it contains ፋላሲ ካለው አንድ አርጊመንት ፋላሲ የሚኖረው ከሆነ ኦር ደግሞ አንድና ከዛ በላይ የሆኑ ፎልስ የሆኑ ፕሪሚሲሶች ኦር ደግሞ ከላይ ማስረጃዎቹ ማለት ነው ምን ከሆኑ ፎልስ ከሆኑ የአርጊመንት ምንድነው እንላለን ማለት ነው? ባድ አርጊመንት ይሆናል ማለት ነው። በደንብ ያዙ። ባድ አርጊመንት ምንና ምንን የያዘ ነው? ፋላሲን ሊይዝ ይችላል። ሁለተኛው ደግሞ ዋን ኦር ሞር ፎልስ ፕሪሚሶችን ሊይዝ ይችላል ማለት ነው። እነዚህ ሁለቱን ከያዘ የአርጊመንት ባድ አርጊመንት ነው እንዳለን ማለት ነው። ፋላሲ አሁን ማለት ምን ማለት ነው የሚለውን አሁን በኤግዛምፕል ሳሳያችሁ፣ ቅድም ያነሳሁት ኤግዛምፕል ነበረ። ይህን ቻናል ሰብስክራይብ ካላደረጋችሁ ምን አልኳችሁ? ይህንን ኮርስ ኤፍ ታመጣላችሁ አልኳችሁ። እስኪ አሁን እናንተ ይህንን ነገር ሎጂካሊ ያስቡት። እውነት ይህን ቻናል ሰብስክራይብ ካላደረጋችሁ ኤፍ ታመጣላችሁ ማለት ነው?
አይደለም። ሶ ያነሳሁት ምን ፕሪሚስስ ኦር ማስረጃ ለኮንክሉዥኑ ምን ሊሆን አይችልም ማለት ነው፣ ሪሌቫንት ሊሆን አይችልም ማለት ነው። ሶ አሁን ወደ ርዕሱ እየገባሁ ነው እና ጀስት ሪሌቫንት ማለት አግባብነት ማለት ነው። ስለዚህ አግባብነት ስለማይኖረው ምን ሰርቻለሁ ማለት ነው፣ ፋላሲ ሰርቻለሁ ኦር እንከን ሰርቻለሁ ኦር ሕጸጽ ሰርቻለሁ ማለት ነው። ፋላሲ የሚለው ቃል የአማርኛ ትርጉም በዚህ አጋጣሚ ሕጸጽ የሚል ትርጉም አለው። ሶ ሕጸጽ ሰርቻለሁ ማለት ነው። ስለዚህ እናንተ ቻናሉን ሰብስክራይብ ብታደርጉም ባታደርጉም ይህንን ኮርስ በደንብ ተግታችሁ የምታነቡ ከሆነ የማታመጡበት ምንም ምክንያት የለም ማለት ነው። ኤፍ ላታመጡ ትችላላችሁ ማለት ነው። ስለዚህ እኔ ምን ሰርቻለሁ ማለት ነው፣ ቅድም ላይ ስህተት ኦር ሕጸጽ ኦር ፋላሲ ሰርቻለሁ ማለት ነው። ሶ እኔ የተናገርኩት ነገር ፋላሲ ነው። ምንድነው? ባድ የሆነ አርጊውመንት ነው ማለት ነው እንላለን ማለት ነው በቅድሙ ኤግዛምፕል መሰረት። ሶ ዜር አር 4 ጀነራል ክራይቴሪያ ኦፍ ኤ ጉድ አርጊውመንት። ሶ አንድ አርጊውመንት ጉድ አርጊውመንት ለመባል 4 ክራይቴሪያዎችን ማሟላት አለበት ማለት ነው። which specifically evaluates the relevance, acceptability, sufficiency and reputability of the premises ማለት ነው። እነዚህን 4 ክራይቴሪያዎች በደንብ ያዙ። ሶ እነዚህ 4 ክራይቴሪያዎች ኦር ከነዚህ 4 ክራይቴሪያዎች አንዱ ሚስ ሲደረግ የአርጊውመንት ምን ይሆናል ማለት ነው፣ ባድ አርጊውመንት ይሆናል ማለት ነው። ሶ አራቱንም ክራይቴሪያ ማሟላት አለበት ማለት ነው። ሶ ሪሌቫንስ ምንድን ነው የሚለው እናያለን፣ ሁሉንም እናያለን። የጉድ አርጊውመንት መሳፍ ፕሪሚስ ዛት አር ሪሌቫንት ቱ ዘ ትሩዝ ኦፍ ዘ ኮንክሉዥን ማለት ነው። ኦር ሪሌቫንስ ሚንስ ተዛማጅነት ምንድን ነው፣ መደምደሚያው ኦር ኮንክሉዥኑ እውነት መሆኑን ለማረጋገጥ የሚያስፈልጉ መነሻዎች ኦር ፕሪሚሲሶች ከእውነታ ጋር ቀጥተኛ የሆነ ግንኙነት ኦር አግባብነት አላቸው ወይ ኦር ሪሌቫንት ናቸው ወይ የሚለውን ማየት አለብን ማለት ነው። አርጊውመንት ጉድ አርጊውመንት ነው ለማለት ሶ የምንሰጣቸው ፕሪሚሲሶች ለኮንክሉዥኑ ምንድናቸው ማለት ነው፣ አግባብ አለው ወይ፣ ቀጥተኛ የሆነ ግንኙነት አለው ወይ። ቅድም አሁን የተናገርኩት ነገር ሪሌቫንስ አይደለም አይደል? ምክንያቱም የሰጧችሁ ማስረጃ ለኮንክሉዥኑ ምን ሊሆን አይችልም፣ አግባብነት ሊኖረው አይችልም፣ ወደ ቀጥተኛ የሆነ ግንኙነት የለውም። ሶ እኔ የሰራሁት ምን አይነት ፋላሲ ነው፣ ፋላሲ ኦፍ ሪሌቫንስ ላይ ነው እናየዋለን እሱ ያን ማለት ነው። ሌላኛው ጉድ አርጊውመንት ለመባል አር አክሰፕተብል ቱ አ ሎጂካል ፐርሰን ኦር ተቀባይነት ሊኖረው ይገባል። ያ ማለት ምክንያታዊ ሰው ሊቀበላቸው የሚችሉ ኦር የማያከራክሩና ግልጽ የሆኑ መነሻዎች ኦር ፕሪሚሶች ሊኖሩ ይገባል ማለት ነው። ፕሪሚሱና ኮንክሉዥኑ ተቀባይነት ሊኖረው ይገባል ማለት ነው። ሶ የምንሰጠው ፕሪሚስስ ለኮንክሉዥኑ ተቀባይነት ሊኖረው ይገባል ኦር ለምንሰጠው ኮንክሉዥን ተቀባይነት ሊኖር ይገባል ማለት ነው። አክሰፕታቢሊቲ እሱ ነው። ቱጌዘር ኮንስቲቱት ሰፊሺየንት ግራውንድ ፎር ዘ ትሩዝ ኦፍ ዘ ኮንክሉዥን ኦር ሰፊሺየንት ማለት በቂነት አይደል፣ መነሻዎቻችን ኦር ፕሪሚሲሶቻችን ለመደምደሚያ ኦር ደግሞ ለኮንክሉዥኑ እውነት መሆኑን ለማረጋገጥ የሚያስችል በቂ የሆነ ድጋፍ የሚሰጥ ነው ወይ የሚለውንም ማሟላት አለበት ማለት ነው። ሶ የምንሰጣቸው ፕሪሚሲሶች ኦር ማስረጃዎች ኮንክሉዥኑን ይደግፉታል ወይ፣ በበቂ ሁኔታ ይደግፉታል ወይ የሚለውን ማየት አለብን ማለት ነው። ስንታየን አሁን ሪሌቫንስ፣ አክሴፕታቢሊቲ እና ሰፊሺየንሲ። ሌላኛውና የመጨረሻው ኢፌክቲቭ ሪቡታል ቱ ኦር ሪዝኔብል ቻሌንጅስ ቱ ዘ አርጊውመንት ኦር ቱ ዘ ፖዚሽን ሰፖርትድ ባይ ኢት ማለት ነው። ሶ ያ ማለት የመከላከል አቅም ኦር አርጊውመንቱን ኦር ክርክሩን የሚደግፈው አቋም ላይ የሚነሱ ጥያቄዎችን እና ተቃውሞዎችን አስቀድሞ ታሳቢነት በማድረግ በተሞላ መልኩ የሚመልስ ነው ወይ ብለን ማገናዘብ አለብን ማለት ነው። ሶ እኛ የሰጠነው አርጊውመንት፣ እኛ የሰጠነው ኮንክሉዥን፣ እኛ የሰጠነው ፕሪሚሲስ ሌሎች ሰዎች ጥያቄ ቢያነሱበት ኦር ቢቃወሙት እኛ የሰጠነው ፕሪሚስ እና ኮንክሉዥን ምላሽ የሚሰጥ ነው ወይ፣ በቂ ነው ወይ ምላሽ ለመስጠት ማለት ነው የሚለውን ኮንሲደር ማድረግ አለብን ማለት ነው። ሶ እነዚህን 4 ክራይቴሪያዎች ይሰማል። ፕሪሚሱ ለኮንክሉዥኑ ሪሌቫንስ ሲሆን፣ አክሴፕቴብል ሲሆን፣ ሰፊሺየንት የሆነ ግራውንድ ሲኖረው እና ኢፌክቲቭሊ ሪፑታል ሲሆን ደግሞ ምን እንላለን ማለት ነው፣ አርጊውመንት ጉድ የሆነ አርጊውመንት ነው እንላለን ማለት ነው። ስለዚህ ከ4ቱ ክራይቴሪያዎች አንዱ ካላሟላ ያ ነገር ምንድነው ማለት ነው፣ ባድ የሆነ አርጊውመንት ነው ማለት ነው። 4ቱንም ክራይቴሪያዎች ሊያሟላ ይገባል ማለት ነው። So depending on the kind of the problems or defects, fallacies are usually divided into 2 groups ማለት ነው። ሶ እንደ ፕሮግራሙ እንደ እንከኑ እንደ ጉድለቱ ፋላሲ በስንት ይከፈላል? በ2 ይከፈላል ማለት ነው። ፎርማል ፋላሲ እና ኢንፎርማል ፋላሲ ቅድም ኢንትሮ ላይ እንደነገርኳችሁ ማለት ነው። ሶ በመጀመሪያ እንግዲህ ፎርማል ፋላሲን ለማየት እንሞክራለን። a fallacy committed due to a structural defect of argument is known as formal fallacy ማለት ነው። ፎርማል ፋላሲ እንግዲህ ስትራክቸራል የሆነ ዲፌክት ኦር የመዋቅር ቅድም እንደነገርኳችሁ ማለት ነው አወቃቀሩ ላይ
የሚፈጠር እንከን ኦር ጉድለት ከሆነ ፎርማል ፋላሲ እንለዋለን ማለት ነው። አወቃቀር ማለት ስትራክቸሩ ላይ ማለት ነው። because the problem that causes that them is a structural defect, formal fallacies may be identified through mere inspection of the form or structure of an argument ማለት ነው። so formal fallacy የሚታወቁት እንግዲህ ስትራክቸሩ ኦር የስትራክቸሩ የመዋቅሩ እንከን ስላላቸው ነው ማለት ነው። የአርጉመንቱን ኦር ፎርሙን ማለት ነው ኦር ቅርጹን እና መዋቅሩን ኦር ደግሞ ስትራክቸሩን በመመርመር ይህንን ፋላሲን ማድረግ ይችላል ማለት ነው፣ ማወቅ እንችላለን ማለት ነው። ሶ በቀላሉ ይህን አይነት ፋላሲ ማለት ነው ጀስት አርጊመንቱ ይሰጠናል። ሶ አርጊመንቱ ላይ ፕሪሚሱና ኮንክሉዥኑ ያላቸውን ስትራክቸር አይተን በቀላሉ መለየት የምንችለው አይነት ፋላሲ ነው ማለት ነው ፎርማል ፋላሲ እናየዋለን። ፎርማል ፋላሲስ አር ፋውንድ ኦንሊ ኢን ዲዳክቲቭ አርጊመንትስ ዛት ሃቭ አይደንቲፋይድ ፎርምስ ካቴጎሪካል ሲሎጂዝም፣ ዲስጀንክቲቭ ሲሎጂዝም ኤንድ ኦልሶ ሃይፖቴቲካል ሲሎጂዝምስ ማለት ነው። ሶ ኤግዛምፕል እናያለን። ፎርማል ፋላሲን እንዴት ማወቅ ይቻላል? የመጀመሪያው ካቴጎሪካል ሲሎጂዝም ኮንቴንስ ኤ ፎርማል ፋላሲ። እዚህ ጋር አሁን ካቴጎሪካል ሲሎጂዝም አለ። እንደምታዩት ኦል ታይገርስ አር አኒማልስ፣ ኦል ማማልስ አር አኒማልስ፣ ዜርፎር ኦል ታይገርስ አር ማማልስ። እዚህ ጋር አሁን ስታዩት ፋክቹዋል የሆነ ትሩዝ አለው። ነገር ግን አሁን እኛ ከዛ ወጣ ብለን ሎጂካሊ ስትራክቸሩን አይተን ስትራክቸሩ ስህተት ነው ወይስ አይደለም፣ ስትራክቸሩ ላይ ስህተት ካለ ያ ነገር ምንድነው ማለት ነው ፋላሲ ነው ኦር ፎርማል የሆነ ፋላሲ ተፈጥሯል እንላለን ማለት ነው። እንደምታዩት ኦል ታይገርስ አር አኒማልስ አለ፣ ኦል ማማልስ አር አኒማልስ። አሁን ሁለቱም ፕሪሚሶች አያቸው። ሁለቱም ፕሪሚሶች የተገናኙበት እንትን አለ፣ እስኪዋቸው ኦል ታይገርስ አር አኒማልስ፣ ኦር ማማልስ አር አኒማልስ። ኦር ደግሞ እንዲገባችሁ በኤክስ በዋይ እና በዚድ አርጋችሁ ቴስት ማድረግ እንችላለን ማለት ነው። ጀስ ታይገር የሚለውን ኤክስ እንበለው እና አኒማል የሚለውን ዋይ እንበለው እና ዜድ የሚለውን ደግሞ ማማል እንበለው እና እስኪ ነው በዛ ሶ ኤክስ ቢሎንግስ ቱ ዋይ እንበለው ኤንድ ዋይ ቢሎንግስ ቱ ዜድ እንበለው። ሶ ዜርፎር ኦል ኤክስ ቢሎንግስ ቱ ዜድ አለ ማለት ነው። አሁን ኤክስ ቢሎንግስ ቱ ዋይ ቢሎንግስ ቱ ዜድ። አሁን በኤክስ እና በዜድ መካከል ፕሪሚሲሱ ላይ ግንኙነት አለ ወይ? የለም። ማንና ማን ናቸው ግንኙነት ያላቸው? እዚህ ጋር ዋዮቹ ግንኙነት አላቸው። ነገር ግን ኤክስ እና ዜድ ግን አይገናኙም አይደለም። ነገር ግን ኮንክሉዥኑን እዩት፣ ዋይ ቢሎንግስ ቱ ዜድ ሆነ ማለት ነው። ሶ ምን አይነት ፋላሲ ተፈጠረ ማለት ነው? እዚህ ጋር ፎርማል ፋላሲ ኦር ስትራክቸራል የሆነ ዲፌክት ተፈጠረ ማለት ነው። ነገር ግን ይህንን ነገር ወደ ጉድ ሆነ አርጊመንት ኦር ደግሞ ፋላሲውን ማስቀረት እንችላለን። እንዴት አድርገን? ኤክስ ቢሎንግስ ቱ ዋይ፣ ዋይ ቢሎንግስ ቱ ዜድ፣ ከዛ ኤክስ ቢሎንግስ ዋይ ማለት እንችላለን። ኦር ደግሞ ዜድ ቢሎንግስ ኤክስ ማለትም እንችላለን ማለት ነው። ሁለተኛውን ኤግዛምፕል ለማየት እንሞክራለን። ኤ ፎርማል ፋላሲ ዛት ኦከርስ ኢን ሃይፖቴቲካል ሲሎጂዝም ኢፍ ይሄ ፋላሲ ሲፈጠረው ሃይፖቴቲካል ሲሎጂዝም ላይ የሚፈጠር አይነት ፋላሲ አለ። ኢፍ ኤፕስ አር ኢንተሊጀንት ዘን ኤፕስ ካን ሶልቭ ፐዝልስ ዜርፎር ኤፕስ አር ኢንተሊጀንት ማለት ነው። ሶ ኤፖች ኢንተሊጀንት ከሆኑ ፕሮብለሞችን ኦር ሶልቭ ፐዝሎችን ሶልቭ ማድረግ ይችላሉ። ሶ ኤፖች ምን አደረጉ? ፐዝልን ሶልቭ አደረጉ። ዜርፎር ኤፕስ አር ኢንተሊጀንት ነው ያለው። አሁን እዚህ ጋር እንዲገባችሁ ማለት ነው ከዚህ የተሻለ በእናንተ ላዙረው። እናንተ ጎበዝ ተማሪ ከሆናችሁ ፈተናውን ትሰሩታላችሁ። ፈተናውን ሰራችሁት ሁለተኛው ላይ ማለት ነው። ሶ እናንተ ጎበዝ ተማሪዎች ናችሁ። ኦኬ አሁን እዚህ ጋር ይዩት። ፈተናውን ሰርታችሁታል። ፈተናውን የሰራችሁት ግን ጎበዝ ስለሆናችሁ ብቻ ነው ላይሆን ይችላል። ምናልባት ቻት ጂፒቲ ምናምን እንትን ብላችሁ ሊሆን ይችላል። ኦር ደግሞ አጤራ ይዛችሁ ሰርታችሁ ሊሆን ይችላል። ከሌላ ሰው ኮርጃችሁም ሊሆን ይችላል። ሶ ለኮንክሉዥኑ ምን ሊሆን አይችልም ማለት ነው። ለኮንክሉዥኑ እንደ ዋስትና ሊያገለግል አይችልም ማለት ነው። ምክንያቱም አንድ ሰው ኦር አንድ ተማሪ ጎበዝ ስለሆነ ምናልባት ፈተናውን ሊደፍነው ይችላል አይደል? ነገር ግን ፈተናውን ስለደፈነው ግን እሱ ጎበዝ ነው ማለት እንችላለን ወይ ነው? ወይም ደግሞ ጎበዝ ስለሆነ ነው የደፈነው ማለት እንችላለን ወይ?
አንችልም አይደለም። ምክንያቱም ሙሉ ለሙሉ እንደዛ ልንል አንችልም። ምክንያቱም ያን ፈተና የደፈነው ምናልባት ኮርጆ ሊሆን ይችላል እንዳልኳችሁ በተለያዩ ኤአይ እንትኖች ሰርቶ ሊሆን ይችላል። ወር ደግሞ ማቴሪያል ይዞ ሊሆን ይችላል። በሌላ መንገድም ሊሰራ ይችላል። በዚያ ምክንያት ይሄ አይነት ፋላሲ ተፈጥሯል ማለት ነው። እነዚህ ሁለት ፋላሲዎች ፎርማል ፋላሲ ይባላሉ ማለት ነው። ምናልባት አሁንም እዚህ ጋር ያልገባችሁ ነገር ካለው ሰብሰብ ያለ ነገር ካለው ኮሜንት ላይ ያሳውቁን። ኦር ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ሰርች አድርጉ። ቴሌግራም ላይ ታገኙናላችሁ፣ መጠየቅ ትችላላችሁ ማለት ነው። በዛ ኢንፎርማል ፋላሲ ላይ ደርሰናል። ኢንፎርማል ፋላሲስ አር those mistakes in a reasoning process of an argument that cannot be recognized by analyzing the structure of an argument but only through analysis of the content of the argument። ሁለተኛው ታይፕ ደግሞ ምንድነው? ኢንፎርማል ፋላሲ ነው። ኢንፎርማል ፋላሲ ደግሞ የሚፈጠረው በሪዝኒንግ ፕሮሰሱ ሚስቴክ ምክንያት ነው ማለት ነው። ወይ ደግሞ በምክንያታዊነት ሂደቱ ምክንያት የሚፈጠር ፋላሲ ነው ማለት ነው። ይህን ፋላሲ እንግዲህ በስትራክቸሩ ማወቅ አንችልም፣ ኦር ደግሞ በአወቃቀሩ በአርጊመንቱ አወቃቀር ማወቅ አንችልም ማለት ነው። ከዛ ይልቅ የምናውቅበት መንገድ ምንድነው ማለት ነው? አናላይሲስ ኦፍ ዘ ኮንተንት ኦፍ ዘ አርጊመንት ኦር ይዘቱን አናላይዝ በማድረግ ነው ማለት ነው። የአርጊመንቱን ይዘት አናላይዝ በማድረግ ነው ማለት ነው። ይህንን ፋላሲ ምን የምናደርገው ሪኮግናይዝ የምናደርገው ማለት ነው። ለዛም ነው ትንሽ ጠጠር የሚለው ኢንፎርማል ፋላሲ ኦንሊ ዘ ሚኒንግ ኦፍ ዘ ወርድስ ሃው ዘ ስቴትመንትስ አር ኮንስትራክትድ ኤንድ ሃው ኢንፈረንስ አር ሜድ ዛት ሪቪልስ ዘ ፋልቲ ሪዝኒንግ። በዚህ እስኪ አንድ ኤግዛምፕል እዚህ ጋር እናያለን ማለት ነው እንዲገባችሁ። ኮንሲደር ዘ ፎሎዊንግ ኤግዛምፕል ኦል ፋክተርስ አር ፕላንትስ all factors are plants. All plants are things that contain chlorophyll. Therefore all factors are things that contain chlorophyll ማለት ነው። all factors are plants የሚለውን እንግዲህ ፕሬሚሲስ ስናየው all factors ማለት እንግዲህ ፋብሪካዎች እንደምታውቁት ምን ይኖራቸዋል ማለት ነው? የማምረቻ ቦታ አላቸው አይደለ? የማምረቻ ቦታ አላቸው። plants የሚለው አንደኛው ትርጉሙ የማምረቻ ቦታ የሚል ትርጉም አለው ማለት all factors are plants። ፋብሪካዎች የማምረቻ ቦታ አላቸው። አንድ የመጀመሪያው ፕሪሚሲስ ይሄ ነው። ሁለተኛው all plants are things that contain chlorophyll። ሁለተኛው ደግሞ ፕላንት እጽዋቶችን ይወክላል ማለት ነው። ባዮሎጂካል ነው ይሄ ደግሞ ትርጉም ማለት ነው። that contain chlorophyll ክሎሮፊልን ያጠቃልላሉ ኦር ይይዛሉ ማለት ነው። therefore all factors are things that contain chlorophyll አለ ማለት ነው። እዚህ ጋር አሁን ስታዩት እንትኑ እኮ ሄዷል እኮ ስትራክቸራሊ ሳይሆን እዚህ ጋር የምናየው አሁን ኮንተንቱን ነው የምናየው ማለት ነው። ስትራክቸሩ ምናምን ትክክል ነው እዚህ ጋር ግን እዚህ ጋር ምንም ላይ ነው ትኩረት የምናደርገው ኮንተንቱ ላይ ነው ማለት ነው። ኮንተንቱን ስታዩ ግን all factors are things that contain chlorophyll ነው ያለው። ፋክተሪዎች ክሎሮፊልን ኮንቴን ያደርጋሉ ምክንያቱም ፕላንት የሚል ስላለው ነው። አያችሁ ይሄ ፋላሲ የተፈጠረው እዚህ ጋር ፕላንት የሚለው ቃል ላይ ነው ማለት ነው። ይሄ አይነት ፋላሲ ምን አይነት ፋላሲ ይባላል ማለት ነው? ኢንፎርማል ፋላሲ ይባላል። ከኢንፎርማል ፋላሲ ታይፖች ውስጥ የትኛው ፋላሲ ደግሞ የሚለውን እናየዋለን። ማለት ቀድማችሁ ያያችሁት ካላችሁ ይህን ቻፕተር ግን እቺን ኤግዛምፕሏን ማለት ነው ምን አይነት ፋላሲ እንደሆነች ኮሜንት ላይ ያሳውቁን እስኪ እንሸልማለን። እሺ ኢንፎርማል ፋላሲ እንግዲህ አምስት ግሩፖች አሉት። fallacies of relevance, fallacy of weak induction, fallacy of perception, fallacy of ambiguity and also fallacy of grammatical analogy ማለት ነው። አምስቱንም አንድ ባንድ እናያቸዋለን። ያው በፓርት የተከፋፈሉና ሰፋፊ ስለሆኑ ማለት ነው። ይሄ ፓርት 1 ነው። እዚህ ላይ ትንሽ fallacy of relevance ላይ የምንቆይ ይሆናል ማለት ነው። ትንሽ ሰፋ ያለ ርዕስ ነው ያለው ይሄ ርዕስ። it is an argument in which the premise is logically irrelevant to establish the conclusion ማለት ነው። ቅድም a good fallacy ክራይቴሪያዎችን አይተን ነበር። ምን አይተን ነበር? ሪሌቫንስ ኦር ደግሞ ፕሪሚሲሱና ኮንክሉዥኑ ፕሪሚሲሱ ለኮንክሉዥን ማለት ነው ሪሌቫንት ነው ወይ የሚለው ላይ ነው ማለት ነው ትኩረት የምናደርገው። ሪሌቫንት ካልሆነ ምን አይነት ፋላሲ ተፈጥሯል ማለት ነው? ፋላሲ ኦፍ ሪሌቫንስ ተፈጥሯል ማለት ነው። ፕሪሚሲሱ ለኮንክሉዥኑ ሪሌቫንት ከሆነ አግባብ ያለው ግንኙነት ከሌለው ቀጥተኛ የሆነ ግንኙነት ከሌለው ፕሪሚሱ ከኮንክሉዥኑ ጋር ምን አይነት ፋላሲ ተፈጠረ እንላለን? ፋላሲ ኦፍ ሪሌቫንስ እንላለን ማለት ነው። ያዙት በደንብ ይሄንን እንትኑን ዴፊኒሽኑን። ብዙ ጊዜ በምርጫ መልክ ይመጣል እንደዚህ አይነት ጥያቄዎች ማለት ነው። yet the premise may appear to be psychologically relevant ሳይኮሎጂካሊ ስታዩት ማለት ነው ሪሌቫንት ይመስላል። ለምሳሌ ቅድም ይሄን ቻናል ሰብስክራይብ ካላደረጋችሁ
ኤፍ ታመጣላችሁ ስል ለምሳሌ ይሄን ቻናል ሰብስክራይብ ማድረግ አለብኝ፣ ምክንያቱም ይሄ ቻናል ትምህርታዊ የሆኑ ነገሮችን ያቀርባል ምናምን ብላችሁ ራሳችሁን ሳይኮሎጂካሊ እንትን ትሉትና ቻናሉ ሰብስክራይብ ታደርጋላችሁ ማለት ነው። ሶ ሳይኮሎጂካሊ ሪሌቫንት ይመስላል አሁን የተናገርኩት ነገር ቅድም የተናገርኩት ነገር ማለት ነው ኤግዛምፕሉ። ነገር ግን ምንድነው ማለት ነው ፋውል ኦር ዲፌክት አለው ማለት ነው የተናገርኩት ንግግር። ዘ ኮኔክሽን ቢትዊን ዘ ፕሪሚስ ኤንድ ዘ ኮንክሉዥን ኢዝ ኢሞሽናል ነው ማለት ነው፣ ኖት ሎጂካል ግን አይደለም። ሎጂካሊ ስታዩት ነው የተናገርኩት ነገር ምንም ነው። ነገር ግን ኢሞሽናሊ ስታዩት ያ ነገር ምን ይሆናል ማለት ነው እውነት ይመስላል ማለት ነው። ሶ ሳይኮሎጂካሊ ሪሌቫንት ይመስላሉ ፕሪሚሶቹ፣ ነገር ግን አይደሉም። ኢሞሽናሊ ነው ያ ነገር ሪሌቫንት የሆነው እንጂ ሎጂካሊ ካየ ነው ሪሌቫንት አይደለም ማለት ነው። ቱ አይደንቲፋይ ኤ ፋላሲ ኦፍ ሪሌቫንስ ዜርፎር ዋን መስት ቢ ኤብል ቱ ዲስቲንጉሽ ጄኒዩን ኤቪደንስ ፍሮም ቫሪየስ ፎርምስ ኦፍ ኢሞሽናል አፒል ማለት ነው። ሶ ከተለያዩ ኢሞሽናል እንትኖች አንጻር ይህንን እንትን አይደንቲፋይ ማድረግ ያስፈልጋል ማለት ነው። ፋላሲ ኦፍ ሪሌቫንስ ኦር ይህንን ፋላሲ ማለት ነው። ሶ ይሄ ፋላሲ እንግዲህ 8 ፋላሲዎችን ያጠቃልላል። 8 ሰፋፊ የሆኑ ፋላሲዎች ናቸው እነዚህ 8ቱን ያዙ። ፋላሲ ኦፍ ሪሌቫንስ ላይ አፒል ቱ ፎርስ አለ፣ አርጊመንተም አድ ባኩለም ኦር አፒል ቱ ሲግ የሚል እንትን አለ ማለት ነው። ያዙ አፒል ቱ ፎርስ ኦር አርጊመንተም አድ ባኩለም ኦር አፒል ቱ ዘስቲክ። ሁለተኛ አፒል ቱ ፒቲ አርጊመንተም አድ ሚስኮሪያን ትንሽ ያስቸግራል። ሶስተኛ አፒል ቱ ፒፕል አርጊመንተም አድ ፖፑላም። አራተኛ አርጊመንት አጌንስት ዘ ፐርሰን አርጊመንተም አድ ሆሚነም። አምስተኛ አክሲደንት። 6 ስትሮማን። 7 ሚሲንግ ዘ ፖይንት ኦር ኢግኖራንት ኤለንቺ። 8ኛ ሬድ ሄሪንግ ማለት ነው። 8ቱንም ለማየት እንሞክራለን። ትንሽ ሰፋ ያለ ኮንተንት አላቸው ማለት ነው። ሶ አንድ ባንድ ለማየት እንሞክራለን። ነገር ግን ቀላል ናቸው፣ በጣም ሲምፕል ናቸው። ኤግዛምፕሎቹን ስናይ በደንብ ይገባቸዋል ብዬ አስባለሁ። ወደ መጀመሪያው ፋላሲ ኦፍ ሪሌቫንስ እንገባለን ማለት ነው። አፒል ቱ ፎርስ ኦር አርጊመንተም አድ ባኩለም ኦር አፒል ቱ ዘ ስቲክ ማለት ነው። ኢት ኦከርስ ዌንኤቨር አን አርጊወር ክሪኤትስ ኤ ኮንክሉዥን ቱ አናዘር ፐርሰን ኤንድ ቴልስ ዘ ፐርሰን ኢዘር ኢምፕሊሲትሊ ኦር explicitly that some harm will come to him or her if she doesn't accept the conclusion ማለት ነው። ሶ ይህ አይነት ፋላሲ እንዴት ነው መሰላችሁ የሚፈጠረው? አሁን አፒል ቱ ፎርስ ቅድም የሰጠኋቸው ኤግዛምፕል በቃ እዚህ ጋር ነው የሚገባው። በማስፈራራት የሆነ ነገር ይደርስብሃል በማለት ኮንክሉዥኑን እንዲቀበል ማድረግ ነው ማለት ነው። ይህ አይነት ፋላሲ የሚፈጠረው በዛ ምክንያት ይህ አይነት ፋላሲ ይባላል አፒል ቱ ፎርስ ይባላል ማለት ነው። ቅድም የሰራሁት እኔ አፒል ቱ ፎርስ ነው ማለት ነው። ምክንያቱም ምንድነው ያልኳችሁ እኔ ይህን ቻናል ሰብስክራይብ ካላደረጋችሁ ኤፍ ይመጣባችኋል። ይሄ ኮርስ አልኳችሁ አይደለ? ሶ ምን እያደረጓችሁ ነው? እያስፈራራኋችሁ ነው። ቻናሉን ሰብስክራይብ አድርጉ ኤፍ እንዳይመጣባችሁ እያልኳችሁ ማለት ነው። ሶ ይህ አይነት ፋላሲ ምን ይባላል ማለት ነው? አፒል ቱ ፎርስ ይባላል ማለት ነው። ኢን አዘር ወርድስ አን አፒል ቱ ፎርስ ፋላሲ ኦከርስ ዌን ኤቨር ዋን ሪሌቫንት አፒል ቱ ፎርስ ኦር ትሪት ኦፍ ፎርስ ቱ ዊን አን አርጊመንት ማለት ነው። ሶ በአርጊመንቱ ላይ ወይ ኦር ደግሞ በምናገረው ንግግር ላይ አሸናፊ ሆኜ ለመገኘት ምን ማድረግ ነው? ማስፈራራት ማለት ነው አይደል? ቻናሉ ሰብስክራይብ እንድታደርጉ እናንተ ቻናሉ ሰብስክራይብ ካደረጋችሁ ይሄን ኮርስ ኤፍ ታመጣላችሁ ማለት ነው። ሶ በዚህ ምክንያት የሚፈጠር ፋላሲ ነው ማለት ነው። ሶ አሁን የተናገርኩት ኦር እኔ የሰጠሁት አርጊመንት አፒል ቱ ፎርስ ይባላል ማለት ነው። ዚስ ፋላሲ ኦልዌይስ ኢንቮልቭስ ኤ ትሪት ባይ ዘ አርጊወር ቱ ዘ ፊዚካል ኦር ሳይኮሎጂካል ዌልቢንግ ኦፍ ዘ ሊስነር ኦር ዘ ሪደር ማለት ነው። ሳይኮሎጂካሊ ኦር ፊዚካሊ ሰውየውም ሊያደርገው ይችላል ማለት ነው። ትሪት ሊያደርገው ይችላል ኦር ሊያስፈራው ይችላል ማለት ነው። በዚህ አጋጣሚ ዳር ፊውቸርስ የኦንላይን ኮርሶችን ማለት ነው በተለይም የዘመኑን ኮርሶች ማለትም ኮንተንት ክሪኤሽን፣ ሶሻል ሚዲያ ማርኬቲንግ፣ ፎሬክስ ትሬዲንግ፣ ክሪፕቶ ትሬዲንግ እንዲሁም ሌሎችም እጅግ በጣም ብዙ በግላችሁ በራሳችሁ ገንዘብ ሜክ ልታደርጉባቸው የምትችሉባቸውን በስልካችሁ ገንዘብ ሜክ ልታደርጉባቸውን የምትችሏቸውን ኮርሶች እያስተማሩ ይገኛሉ ማለት ነው። እጅግ በጣም ብዙ ተማሪዎች ይህንን ኮርስ እየወሰዱ ይገኛሉ። ምናልባት አሁን ላይ ቢዚ ከሆናችሁ ይህንን ኮርስ ክረምት ላይ መውሰድ ትችላላችሁ። ለተማሪዎች በልካችሁ እንደ አቅማችሁ ተብሎ የተዘጋጀ ኮርስ ነው ማለት ነው። ለመመዝገብ በ0997 80 40 90 መደወል ኦር ደግሞ ዳር ፊውቸርስ ብላችሁ ሰርች በማድረግ ቴሌግራም ላይ ማግኘት ትችላላችሁ ማለት ነው። ኦር ደግሞ 09784090 የሚለውን ስልክ ቁጥር ሴቭ አድርጋችሁ ቴሌግራም ላይ ማናገር ትችላላችሁ ማለት ነው። እዚህ ጋር ስልክ ቁጥሩን አስቀምጬላችኋለሁ። ሴቭ ካደረጋችሁ በኋላ ማናገር ትችላላችሁ ማለት ነው። ተመዝገቡ እንዳያልፋችሁ። በዚህ ዘመን
እንደዚህ አይነት ኮርሶች እጅግ በጣም ያስፈልጉናል። ምክንያቱም አንደኛ ገንዘብ ሜክ እናደርግባቸዋለን፣ ከዘመኑ ጋር አብረን እንራመዳለን ማለት ነው። እጅግ በጣም ብዙ ኮርሶች አሉ፣ እንዳያመልጧችሁ አደራ ማለት ነው። ወደ ክላሳችን እንመለሳለን በዚያው። obviously such a threat is logically irrelevant to the subject matter of the conclusion ማለት ነው። ሶ ይሄ የምናስፈራራው ነገር obviously በግልጽ ማለት ነው ለኮንክሉዥኑ ምንድነው ማለት ነው ኢሪሌቫንት ነው ማለት ነው። እኔ የሰጠሁት ፕሪሚሲስ ለኮንክሉዥኑ ኢሪሌቫንት ነው፣ አግባብነት የለውም ማለት ነው። የኔ ቻናል ሰብስክራይብ ማድረግ አለማድረግ ኤፍ ለመምጣቱ ምን ይሆናል ማለት ነው? ምን አይሆንም? ሪሌቫንት አይሆንም ማለት ነው። ፕሪሚሲስ ኦፍ አን አርጊመንት አር ፉል ኦፍ ትሪት፣ ኢንቲሚዴሽን፣ ስካር ወርድስ። ሶ ፕሪሚሲሱ ሙሉ ለሙሉ ማለት ነው ትሪት አለበት፣ ማስፈራራት፣ ዛቻ፣ በጣም እንትን ያሉ ወርዶች ማለት ነው የሚያስፈራሩ ኦር ቃላቶች ኦር ወርዶች ይኖራሉ ማለት ነው። ጀስት አሁን ኤፍ ታመጣላችሁ ምናምን አይነት ወርዶች ማለት ነው። thus in this fallacy attempt is made to persuade others of one's point of view by using threat of force or psychological intimidation in any form ማለት ነው። ሶ ለማሳመን ኮንክሉዥኑ ላይ ለማሳመን እንግዲህ በማስፈራራት በዛቻ እና በሌሎች ሳይኮሎጂካል ኢንቲሚዴሽኖች ማለት ነው ለማሳመን እንሞክራለን ማለት ነው። ሶ እንደዚህ አድርጎ ሰው ሳያሳምናችሁ ያ ሰው የሰራው ፋላሲ ምንድነው ትላላችሁ ማለት ነው? አፒል ቱ ፎርስ ነው ትላላችሁ ማለት ነው። ኢንዲኬቲንግ ዛት ሰም ካይንድ ኦፍ አንፎርቹኔት ኮንሲኩዌንስ ዊል ኦከር አፖን who challenges to disagree with the idea presented in the argument ማለት ነው። ሶ በዚህ እኔ በሰጠኋችሁ ፕሪሚሲስ ካልተስማማችሁ አንፎርቹኔት ኮንሲኩዌንስ ይኖራል ወር ደግሞ የሚያሳዝን ውጤት ይኖረዋል ብሎ ለማሳመን መሞከር የሚል ትሪትም ይኖራል ማለት ነው እዚህ አርጊመንት ላይ ማለት ነው። ሌላ ኤግዛምፕል እስኪ እናያለን እዚህ ላይ አግሪ ዊዝ ማይ ፕሮፖዛል ኦር ዩ ሉዝ ዩር ጆብ። ሶ አፒል ቱ ፎርስ ነው እያየን ያለ ነው። ሶ እዚህ ጋር አሁን በእኔ ሀሳብ ካልተስማማ አለበለዚያ በእኔ ሀሳብ ተስማማ አለበለዚያ ደግሞ ስራህን አሳጣሃለሁ ኦር ታጣለህ እያለ ነው። ሶ እዚህ ጋር አሁን ፕሪሚሱ የትኛው ነው? በእኔ ሀሳብ ተስማማ ነው ወይስ ስራህን አሳጣሃለሁ? እሺ ኮሜንት ላይ ትጽፉልናላችሁ። you must accept my opinion if you don't I will make sure you regret it። የኔን አስተያየት መቀበል አለብህ፣ ካልተቀበልክ ግን እንድትጸጸት አደርግሃለሁ እያለው ነው ማለት ነው። ሶስተኛው ደግሞ support my plan or I will not help you with anything again። እቅዴን ደግፍ አለበለዚያ ግን ከእንግዲህ በምንም አይነት ነገር ልረዳህ አልችልም or አልረዳህም እያለው ነው ማለት ነው። እነዚህን ሶስት ኤግዛምፕሎች እንደምታዩቸው ማስፈራሪያ ያላቸው አይደል? ማስፈራሪያ ኦር ዛቻ ያላቸው ማለት ነው። ሶ በእነዚህ ምክንያት የሚመጡ አርጊመንቶች እንግዲህ አፒል ቱ ፎርስ ኦር ፋላሲ ያላቸው እንላለን። ምን አይነት ፋላሲ? ፋላሲ ኦፍ ሪሌቫንስ። ከፋላሲ ኦፍ ሪሌቫንስ ደግሞ አፒል ቱ ፎርስ፣ ምክንያቱም ማስፈራሪያ ስላለ ኦር ዛቻ ስላላቸው ማለት ነው። ወይም ደግሞ ለእናንተ በሚገባችሁ መልኩ ማለት ነው። አንድ ኤግዛምፕል ልሳችሁ። ለምሳሌ ጓደኛችሁ ክላስ አልሄድም አለ፣ እናንተ ሄዳችሁ እናንተ ልትሄዱ ነው እና ጓደኛችሁን ታስፈራሩት ነው። የዛሬው ኮርስ ካመለጠ በቃ ሙሉ ኮርሱ እንዳመለጠ ቁጠሩ። በቃ በጣም ወሳኝ የሆነ ርዕስ ነው የምንማረው፣ ስለዚህ ልትሄድ ይገባል አላችሁት ማለት ነው። እዩ እንግዲህ እዚህ ጋር አሁን የሰራችሁት ፋላሲ ምንድን ነው? ፋላሲው ምንድን ነው? ፕሪሚሲሱን እንደምታዩት ማስፈራሪያ ነው። የዛሬ ኮርስ ካመለጠ ሙሉ ኮርሱ እንዳመለጠህ ትቆጥሯለህ። ምንድነው ኮንክሉዥናችሁ? ክላስ ታገኝ ነው። አስፈራራችሁት ማለት ነው። በማስፈራራት ምን አደረጋችሁት ማለት ነው? ልጁ እንዲመጣ አደረጋችሁት ወር ልጁ እንዳይቀር አደረጋችሁት። ግን እናንተ ፋላሲ ሰርታችኋል። ምክንያቱም አንዲት ርዕስ ስላመለጠችሁ ሙሉ ኮርሱ አመለጠው ማለት አይደለም። እዛ ጋር ነው ፋላሲ የሰራችሁት። ፕሪሚሲሱ ላይ ፋላሲ ሰርታችኋል ማለት ነው። ይሄ ነው እንግዲህ አፒል ቱ ፎርስ። አፒል ቱ ፒቲ ነው ሁለተኛው ፋላሲ ኦፍ ሪሌቫንስ ላይ የምናየው። ኢት ኦከርስ ዌን አን አርጊወር አቴምፕት ቱ ሰፖርት አ ኮንክሉዥን ባይ ሲምፕሊ ኢንቮኪንግ ፒቲ ፍሮም ዘ ሪደር ኦር ሊስነር ኢን አን ኢፈርት ቱ ጌት ሂም ኦር ሀር ቱ አክሴፕት ዘ ኮንክሉዥን ማለት ነው።
ይሄ ደግሞ ከመጀመሪያው ቅድም ካየነው አፒል ቱ ፎርስ ካየነው በተቃራኒ ነው። ይሄ ደግሞ በማሳዘን ለማሳመን መሞከር ኮንክሉዥናችንን ኦር መደምደሚያችንን እንዲቀበሉ ሀሳባችንን እንዲቀበሉ ማድረግ ማለት ነው። ሶ ዘ ፒቲ ዳዝንት ሃቭ ኤኒ ሎጂካል ኮኔክሽን ኦር ሬሌቫንት ቱ ዘ ኮንክሉዥን። ሶ የሚያሳዝነው ነገር ለኮንክሉዥኑ ሪሌቫንስ አይደለም ማለት ነው። ሎጂካል የሆነ ኮኔክሽን የለውም ማለት ነው። በማሳዘን ኮንክሉዥኑን እንዲቀበሉ ማድረግ ነው ማለት ነው። በት ኢት ኢዝ ሳይኮሎጂካሊ ሪሌቫንት ቱ ዘ ኮንክሉዥን አስ ዘ አርጊወር ካን ዩዥዋሊ ሰክሰስ ኢን ጌቲንግ ኤ ፒቲንግ ሃርት ፍሮም ሂዝ ኦዲየንስ ማለት ነው። ነገር ግን ሳይኮሎጂካሊ ያ ነገር ምን ይመስለናል ማለት ነው። ሪሌቫንት ይመስለናል፣ በቃ አግባብ ያለው ትክክል ይመስላል። ነገር ግን ፋላሲ ሰርተናል ማለት ነው። ለምሳሌ አሁን ቅድም ጋር የነበረውን ኤግዛምፕል እንገራችሁ። ሶ ጓደኛችሁ አልሄድም አሞኛል፣ ዛሬ ሲያቃዥኝ ያደረው እናቴ እንደዚህ እየሆነች ነበር በህልሜ፣ ስለዚህ ዛሬ ክላስ አልሄድም ተረብሻለሁ ምናምን ቢላችሁ ኖሮ ልጁን ለማስፈራራት አትሞክሩ ነው። ስለዚህ ክላስ አልሄድም ቢላችሁ ታምኑ ነበረ። እሺ በቃ እሺ ምናምን ብላችሁ ትሄዱ ነበረ። ሶ ግን እሱ ያመጣው ሪዝን ለኮንክሉዥኑ በቂ ነው ብላችሁ ታስባላችሁ? አይደለም። ምክንያቱም በህልሙ ሲያቃዠው ስላደረ ከትምህርቱ ጋር የሚያገናኘው ነገር አለ የለም ማለት ነው። ሰው ልጁ ፋላሲ ሰርቷል ማለት ነው። እናንተን በማሳዘን ክላስ ለመቅረት ምን አለ ማለት ነው ወሰነ። ኦር እናንተን አሳመናችሁ ማለት ነው። እሱ አሁን የሰራው ፋላሲ ምንድነው? አፒልቱ ፒቲ ይሆናል ማለት ነው። እንዳትረሱት ነው በዚህ አይነት ኤግዛምፕል እየሰጠኋችሁ ያሉት። ይህ አይነት ፋላሲ በጣም በብዙ ቦታዎች ላይ ያለ አፒል ቱ ፒቲ ኢዝ ኳይት ኮመን ኢን ፍሪኩዌንት ኢን ስኩልስ ቢትዊን ኢንስትራክተርስ ኤንድ ስቱደንትስ። ለምሳሌ በመምህርና በተማሪ ለምሳሌ እናንተ ፈተና ላይ ተፈርሞባችሁ ወይ ምናምን ለማሳመን ስትሞክሩ እንደዚህ እኮ ሆኜ ነው ቴንሽን ሆኜ እኮ ስልኬን ታውጣ ስል ምናምን ለማሳዘን ትሞክራላችሁ። ጀስት እንደዛ አይነት በዛ አይነት ምክንያት ፋላሲ ሊፈጠር ይችላል። ኮርት ተርምስ ቢትዊን ጀጅ ኤንድ ዲፌንደንትስ። ወንጀለኛውና ዳኛው ምናልባት ደግሞ እንደዚህ ሁኜ እኮ ይዛለት ወንጀል የሰራሁት እንደዛ አድርጌ ምናምን ለማሳዘን የሚሞክሩ አይነት አሉ። ስትሪት ቢትዊን ትራፊክ ፖሊስ ኤንድ ኢሌጋል ድራይቨር። በትራፊክና በድራይቨር ወር በነጂውና በሾፌሩና በትራፊኩ መካከል የሚፈጠር ፋላሲ አለ። ብቻ ግን ሎጂካል አይደለም ነው ዋናው ነገር አይደል? እንዲገባችሁ እንግዲህ ሌላ ኤግዛምፕሎችንም እናያለን ማለት ነው። ፕሊዝ ጊቭ ሚ ፓሲንግ ግሬድ አይ ወርክድ ሶ ሃርድ ኤንድ አይ ውድ ቢ ሳድ ኢፍ አይ ፌል ማለት ነው። በጣም ጠንክሬ ሰርቻለሁ እና ካላለፉ ደግሞ በጣም አዝናለሁ እያለ ነው ማለት ነው። ልታሳልፈኝ ይገባል ነው፣ የማለፊያ ውጤት ልትሰጠኝ ይገባል። ምክንያቱም ለማሳዘን እየሞከሩ በጣም ጥሬ ነበር ምናምን እያለ ነው ማለት ነው። ይሄ አይነት ፋላሲ ኮንክሉዥኑ ምንድን ነው? አሁን እሱ ላይ ያሳምን የፈለገው ውጤት ይጨመርልኝ ነው። ምን በማድረግ ነው አሁን እንትን ለማለት የሞከረው? በማሳዘን። በጣም ስለለፋህ ወይ ምናምን ውጤት ልታገኝ አይገባም። ከሰራ ታገኛለህ፣ ካልሰራ አታገኝም ነው ዋናው ነገር ማለት ነው። እሺ you should let me win the competition because my family is struggling። ቤተሰቤ እየተቸገረ ስለሆነ ውድድሩን እንዳሸነፍ ሊፈቀድልኝ ይገባል። ኦኬ ኮንክሉዥን ምንድን ነው? እንዳሸነፍ እርዳኝ ኦር ተባብረኝ ነው አይደል? ለምንድን ነው ፕሪሚሱስ ምንድን ነው? ለማሳዘን እየሞከረ ቤተሰቦች ተቸግሯል ምናምን እያለ ነው። እሺ ዶንት ፋየር ሂም he has kids to feed even though he never does his job ማለት ነው። እሱን ከስራው አታባረው፣ ምክንያቱም የሚመግባቸው ልጆች አሉት። ስራውን ፈጽሞ ባይሰራ እንኳን እሱን አታባረው። እዩ እንግዲህ እዚህ ጋር ሰውየውን ለማሳዘን መሞከር ማለት ነው። ቀጣሪውን ለማሳዘን ይሞክራል። ከዛ በኋላ ምንድነው ሰውየውን አታባረው ነው ማለት ነው። ኮንክሉዥን ማለት ነው በማሳዘን ለማሳመን መሞከር ማለት ነው። ስታዩት ግን እናንተ ሶስቱም እዚህ ጋር ያያችኋቸው እውነት ይመስላሉ፣ ሪሌቫንት ይመስላሉ። ነገር ግን ሪሌቫንት አይደሉም። ሎጂካሊ ስታያቸው ሪሌቫንት አይደሉም ማለት ነው። እዚህ ጋር የአርባ ምንጭ ዩኒቨርሲቲ ጥያቄ አለ። ይህችን ጥያቄ እስኪ ሞክሯት፣ መልሷን ኮሜንት ላይ ያስቀምጡልን። ምናልባት መልሱን ከፈለጋችሁ ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቻናል አማካኝነት ማግኘት ትችላላችሁ። ኢትዮ ፕሮ ኤጁኬሽን ብላችሁ ቴሌግራም ላይ ሰርች አድርጋችሁ ቻናላችን ተቀላቀሉ። በዚህ አጋጣሚ ምርጥ የሆነ ቻናል ነው ያለን። ሶስተኛ አፒል ቱ ዘ ፒፕል ኦር አርጊመንት አድ ፕሮብለም የሚለው ነው። ኢት ኦከርስ when the arguer attempts to persuade the reader or listener about a certain issue on the ground that most people approve it or disapprove the issue being in question ማለት ነው። ትንሽ ፈጠን ለማለት ሞክራለሁ። ደቂቃው እየሄደ ነው። 34ኛው ደቂቃ ላይ ደርሰን ላይቲንግ ፈጠን ለማለት ሞክራለሁ። ይሄኛው አርጊመንት ደግሞ አርጊወሩ አንዱ ጉዳይ አብዛኛው ሰው ይደግፈዋል ወይ ደግሞ ይቃወመዋል በሚል ሌሎችን ሰዎች ለማሳመን ሲሞክር የሚፈጠር ፋላሲ ነው ማለት ነው። it consists of argument with language that is calculated to ኤግዛይትመንት አንገር ኦር ሄት ማለት ነው።
ሌላው ይህ አይነት ፋላሲ እንግዲህ ጉጉትን፣ ደስታን፣ ቁጣን ወይ ደግሞ ጥላቻን ለመቀስቀስ በተዘጋጀ ስሜት ቀስቃሽ ቋንቋ የሚጠቀሙበት ሁኔታም ነው ማለት ነው ይህ አይነት ፋላሲ ማለት ነው። የሰሳን ኤግዛምፕል ይህ ክልል እንደዚህ ሆነ፣ ይሄ ሃይማኖት እንደዚህ ሆነ ምናምን ይሉና የራሳቸውን እነሱ የሚፈልጉትን ኮንክሉዥን ለመጫን የሚሞክሩ አይነት ሰዎች ማለት ነው። ሁለት አይነት አፕሮች አለ፣ እዛ ላይ እናያለን። ኢፍ ሃዝ ቱ አፕሮችስ ኔምሊ ዳይሬክት ኤንድ ኢንዳይሬክት አፕሮች። የመጀመሪያው ዳይሬክት አፕሮች ነው። ዳይሬክት አፕሮች አሁን የነገራችሁ ዳይሬክት አፕሮች ኦከርስ ዌን አን አርጊወር ራይዚንግ ኤ ላርጅ ግሩፕ ኦፍ ፒፕል ኤግዛይትስ ዘ ኢሞሽን ኤንድ ኢንቱዚያዝም ኦፍ ዘ ክራውድ ቱ ዊን ዘ አክሴፕታንስ ፎር ሂዝ ኦር ሄር ኮንክሉዥን ማለት ነው። ሶ ዳይሬክት አፕሮች ደግሞ የምንለው ምንድነው? አንድ አርጊወር የብዙ ሰዎች ስሜትን ዳይሬክትሊ በማነሳሳት ተቀባይነት የሚያገኝበት መንገድ ነው ማለት ነው። ሶ ዓላማው የህዝቡን እንቅስቃሴ ስሜት እንዲነሳ ማድረግ ነው ማለት ነው። ሶ ብዙ ጊዜ ይህን ዘዴ ምን አይነት ሰዎች ናቸው ማሰላችሁ የሚከተሉት? ፕሮፓጋንዲስቶች፣ ሰባኪዎች፣ የማስታወቂያ ባለሙያዎች ማለት ነው እና ሌሎችም ሰዎች ናቸው ማለት ነው ይህንን አፕሮች የሚጠቀሙት ማለት ነው። ለምሳሌ አንዳንድ ፓርቲዎች፣ የፖለቲካ ፓርቲዎችን አይታችሁ ከሆነ በዚህ ዓመት ይህንን ነገር እንሰራለን፣ ይህንን ነገር እናደርጋለን ምናምን ይሉና የራሳቸውን የሚፈልጉትን ዓላማ ምን ያደርጉታል ማለት ነው፣ ኮንክሉዥን ላይ ያስቀምጡታል ማለት ነው። በዛ አይነት መንገድ የሚፈጠር ፋላሲ አለ ማለት ነው። ኢንዳይሬክት አፕሮች ኢዝ አፒል ቱ ሰም ኦር ሞር ኢንዲቪጁዋልስ። ሁለተኛው አፕሮች እያየ ነው። ኢንዳይሬክት አፕሮች ኢዝ አፒል ቱ ሰም ኦር ሞር ኢንዲቪጁዋልስ ፓሪ ፎከስ አፖን ሰም አስፔክት ኦፍ ዜር ሪሌሽንሺፕ ቱ ዘ ክራውድ ማለት ነው። ይሄኛው አፕሮች ደግሞ ጀስት እንደ ፒፕል ነው፣ ነገር ግን ኢንዲቪጁዋሊ ነው ሊነካው የሚሞክረው ማለት ነው። ሰዎችን ኢንዲቪጁዋሊ ሊነካቸው ይሞክራል ነው የራሱን ኮንክሉዥን ለማስቀመጥ ማለት ነው። ዘ ኤቪደንስ ኦፍ ኦን ዚስ አፕሮች ኢዝ ኢን ፓርቲኩላር ኢዝ ቱ ቢ ፋውንድ ኢን አድቨርታይዚንግ ኢንዱስትሪ ዌር ዘ ፕሮዳክትስ አድቨርታይዝድ አር often associated with things that we like, luxury, success, riches and so on ማለት ነው። Individuals associated with the advertisement are usually beautiful or handsome, famous, clever and etc ማለት ነው። ሶ ኢንዳይሬክት አፕሮችን ጠቅላላ ስናደርጉ ማለት ነው ከጠቅላላው ህዝብ ይልቅ ሰዎችን አንድ በአንድ ለማሳመን ይሞክራል ማለት ነው። ይህን የሚያደርገው አንድ ሰው ከህዝቡ ጋር ኦር ህዝቡ ከሚወደው ነገር ጋር እንዴት እንደሚያገናኝ በማሳየት ነው ማለት ነው። ሶ ይህ በማስታወቂያው ውስጥ ብዙ ጥቅም ላይ ይውላል። ማስታወቂያዎች ብዙውን ጊዜ ምርቶችን ከሰዎች በሚፈልጉበት ቅንጦት፣ ሀብት፣ ተወዳጅነትን እንዲያስቡ ለማድረግ ቆንጆ እና ብልህ ኦር ታዋቂ ሰዎችን ይጠቀማሉ ማለት ነው እዚህ አፕሮች ላይ ማለት ነው። እነዚህ አፕሮች ሶስት እንትኖችን እናያለን ማለት ነው። እዚህ አፕሮች ላይ there are three varieties of indirect approach. These are appeal to bandwagon, appeal to vanity እና appeal to snobbery ማለት ነው። ትንሽ እየፈጠንኩኝ ነው፣ ደቂቃው እየሄደ ስለሆነ ነው ማለት ነው። እንዳይረዝም ፈልጌ ነው። ምናልባት ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንደነገርኳችሁ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦታ ማግኘት ማሳወቅ ትችላላችሁ ማለት ነው። ጥያቄውን ማድረስ ትችላላችሁ። በዚህ አጋጣሚ በኢትዮ ፕሮ ኤጁኬሽን ቦት ከፍሬሽማን ኮርሱ ጀምሮ ዲፓርትመንት ከመረጣችሁ በኋላ በሶፍትዌር፣ በኤሌክትሪካል፣ በሜዲሲን፣ በማኔጅመንት ኦርሎ በሁሉም ዲፓርትመንቶች ማለት ነው የሚገኙ ኮርሶችን በቀላሉ ታገኙበታላችሁ። ኢትዮ ፕሮ ኤጁኬሽን ቦትን ቼክ አድርጉት ማለት ነው። ሌሎች ኮርሶችን በሂደት የምንጨምር ይሆናል ማለት ነው። አፒል ቱ ባንድዋገን እናያለን። እሺ እዚች ጋርም ትንሽ ፈጠን ለማለት እንሞክራለን። ሶ አፒል ቱ ባንድዋገን እንዴት ነው መሰላችሁ? ሲምፐሳይዝ ዛት ዘ ማጆሪቲ ኢዝ ዘ ኮሬክት ዋን ማለት ነው። ይሄ ምንድነው የሚለው ማለት ነው። ይሄ አይነት ፋላሲ ኢንዳይሬክት አፕሮች ነው አይደለ? የአፒል ቱ ዘ ፒፕል ኢንዳይሬክት አፕሮች ማለት ነው። የመጀመሪያው ምንድነው? አፒል ቱ ባንድዋገን። ሶ ይሄ ምንድነው? የብዙሃኑ ምርጫ ትክክለኛ መሆኑን የሚያሳይ አይነት ፋላሲ ነው ማለት ነው። ሶ ኢት ኢዝ ፋላሲ ቢኮዝ peer pressure or just the acceptance of a claim on the ground of the approval or friends of association. ሶ ይሄ ፋላሲ ነው። ምክንያቱ ደግሞ ምንድነው? ብዙዎች ስለሚስማሙበት ብቻ ያን ነገር ተስማሙበት ብሎ ስለሚገፋ ነው እንጂ በአርጊመንቱ ትርጉም ስላለው አይደለም ማለት ነው። ኦር ደግሞ ትርጉም ያለው ስለሆነ አይደለም ማለት ነው። ሶ የብዙ ሰዎች በአንድ ነገር ማመን ደግሞ ሌላኛው ምንድነው? ነገሩን እውነት አያደርጉም አይደል? ለምሳሌ ብዙ ሰው የሆነ ነገር ስላመነበት ያ ነገር እውነት ነው ማለት አይደለም። ሶ በዛ መንገድ ነው ግን ይሄኛው ፋላሲ ሊያሳምን የሚሞክረው ማለት ነው። አፒል ቱ ባንድዋገን ኤግዛምፕሎችን እንደ ምሳሌ ቻት can not be all wrong because 70% of ወራቤ ዩኒቨርሲቲ ስቱደንትስ see nothing wrong with it ማለት ነው። ሶ ጫት መቃም ትክክል ነው፣ ምክንያቱም 70% የሚሆነው የወራቤ ዩኒቨርሲቲ ተማሪ ትክክል ነው ብሎ ስለሚያምን ወይም ደግሞ
ጫት መቃም ስህተት አይደለም ስገለብጠው ማለት ነው። ምክንያቱም የወራቤ ዩኒቨርሲቲ ተማሪዎች ጫት መቃም ስህተት እንዳልሆነ ከ7% የሚሆኑት ከ7% በላይ የሚሆኑ የወራቤ ዩኒቨርሲቲ ተማሪዎች ጫት መቃም ስህተት አይደለም ብለዋል። የሆኑ ሰዎች ኦር የሆኑ ብዙሃኑ ስለተስማሙበት ያ ነገር ትክክል ነው ብሎ ማሳመን ማለት ነው። ጫት መቃም ትክክል ነው ብሎ ማሳመን ማለት ነው። ምክንያቱም የወራቤ ዩኒቨርሲቲ ተማሪዎች እንትን ስላሉት ምናምን ብሎ ለማሳመን መሞከር ማለት ነው። ይህ አይነት ፋላሲ ነው። ሁለተኛው ፊልም ኢዝ ጉድ ቢኮዝ ዜር አር ሎንግ ላይንስ ኦፍ ፒፕል ዌቲንግ ቱ ሲ ኢት። ፊልሙ በጣም ምርጥ ነው። ምክንያቱም ደግሞ እጅግ በጣም ብዙ ሰዎች ፊልሙን ለማየት ተሰልፈው እየጠበቁ ይገኛሉ። ተሰልፈው እየጠበቁ ስላሉ ብዙ ሰዎች ተሰልፈው ፊልሙን ለማየት እየጠበቁ ስለሆነ ያ ፊልም ምርጥ ነው ማለት አይደለም። ምርጥ ነው ማለት ነው አይደለም አይደል? ምክንያቱም እናንተ የምትፈልጉት ፊልም እና ብዙሃኑ የሚፈልገው ፊልም ሊለያይ ይችላል። ስለዚህ ያንን ፊልም ምርጥ ነው ላንል እንችላለን ማለት ነው። ኦር ላይሆን ይችላል ማለት ነው። በዚህ አይነት መንገድ ነው ይህ አይነት ፋላሲ የሚፈጠረው ማለት ነው። ብዙሃኑ ተስማምቶበታልና ኦር ብዙሃኑ አድርጎታልና ያ ነገር ትክክል ነው ብሎ ማሳመን ነው። ፊልሙ ጥሩ ነው ምክንያቱም ብዙ ሰዎች ተሰልፈው ለማየት ሰልፍ ይዘዋል ኦር ደግሞ ምናምን። እንዲሁም ደግሞ ጫት መቃም ትክክል ነው ምክንያቱም 70% የሚሆነው የወራቤ ዩኒቨርሲቲ ይስማማበታል ትክክል እንደሆነ። ስለዚህ ጫት መቃም ትክክል ነው ምናምን ብሎ ለማሳመን መሞከር ማለት ነው። ሁለተኛው አፒል ቱ ቫኒቲ ነው። ኢትስ አሶሺየትድ ዘ ፕሮዳክት ዊዝ ሰርቴን ሴሌብሪቲስ ሰች አስ አርቲስትስ፣ አትሌትስ፣ ፉትቦለርስ፣ ሪስፔክትድ ሊደርስ ኤንድ ኢንፎርም ኦዲየንስ ዛት ኢፍ ዩ ባይ ኤንድ ዩዝ አይተም ዩ ኦልሶ ዊል ቢ አድማይርድ ማለት ነው። ይሄ ደግሞ ምንድነው የአይነት ፋላሲ ነው። አፒል ቱ ቫኒቲ ፕሮዳክቱን ከተወሰኑ ታዋቂ ሰዎች ለምሳሌ አርቲስቶች፣ አትሌቶች፣ እግር ኳስ ተጫዋቾች፣ ኦር የተከበሩ ሰዎች ኦር ቲክቶከሮች ቲክቶከር ላይ እንደምታዩቸው ማለት ነው ጋር የተዛመደ ነው እና እቃውን ገዝተው ከተጠቀሙበት እርሷም እንደሚደነቁና ለታዳሚው ታዋቂ ሆነው እንደሚታዩ ለማሳወቅ ይሞክራል ማለት ነው። ያ ማለት እነዚህ ፉትቦለሮች ስለተጠቀሙት ልብሱን ኦር አይታችሁ ከሆነ ዳንስ ላይ ምናምን ልብስ ቤት ላይ ምናምን ሆነው ዳንስ ይደንሳሉ ምናምን ነገር ወይ ልብሱን ለብሰውት ምናምን እንትን ይላሉ ይሄ ልብስ ምናምን ይላሉ ቲክቶከር ላይ በተለይ ቲክቶከሮች ያን ልብስ ከለበሳችሁ እነሱም እንደ ቲክቶከሮች ትሆናላችሁ አይነት ስታፍ ነው ማለት ነው። በዛ አይነት መንገድ ነው ለማሳመን ይሞክሩ። ስለዚህ ይሄን ልብስ ግዙት ብለው ያሳምኗቸዋል ማለት ነው። ገብቷችኋል? Who is going to wear this new fashion t-shirt worn by the famous artist ጎሳዬ for the new ኢትዮጵያ ሚሊኒየም? ለምሳሌ ጥያቄ ኤግዛምፕል ስናይ ማለት ነው ለአዲሲቷ ኢትዮጵያ ሚሊኒየም በታዋቂው አርቲስት ጎሳዬ ተስፋዬ የተለበሰውን አዲስ ፋሽን ቲሸርት ማን ሊለብሰው ይሆን ኦር ማን ሊለብስ ነው ይላችኋል ማለት ነው። ጎሳዬ ተስፋዬ ስለለበሰው የምናደርገው እያለ ነው አንተም ልበሰው እያለ ነው ማለት ነው። ገብቷችኋል? Who is going to buy this new fashion shoes used by the famous ኃይለ ገብረስላሴ in the London Marathon? ታዋቂው ኃይለ ገብረስላሴ በለንደን ማራቶን የተጠቀመበትን አዲስ ፋሽን ጫማ ማን ሊገዛ ነው? እሱ ስለገዛው እናንተም ግዙት እንደሱ መሆን ትችላላችሁ እንደሱ ትሆናላችሁ አይነት ነገር ነው ማለት ነው። በዛ መንገድ ነው ሊያሳምናቸው የሚሞክረው ማለት ነው። አፒል ቱ ቫኒቲ ግዙት ነው ዋናው ነገር ኮንክሉዥን ማለት ነው። ሶስተኛው አፒል ቱ ስናበር ነው። ኢትስ አፒል ቱ ዲዛይር to be regarded as superior to others. It occurs when an argument associates a product with selected few persons that have exaggerated social position, health and some other qualities ማለት ይሄ ደግሞ እንዴት ነው? ይህንን እቃ ከገዛችሁት ይህንን ነገር ካደረጋችሁ ከሰዎች የተለየ ትሆናላችሁ ብሎ ለማሳመን ይሞክራል ማለት ነው። ይህ አይነት ፋላሲ ማለት ነው። ፕሮዳክቱን ከተጠቀሙ ኦር ከገዙ ከሌሎች እንደምትሻሉ እንዲሰማችሁ ለማድረግ ኦር ለማሳመን ይሞክራሉ ማለት ነው። This is not for ordinary people. ኤግዛምፕል እያየን ነው። If you want to be from among the selected few originals by the shoes. ይህ ጫማ ለተራው ሰዎች አይደለም ከተመረጡት ጥቂት የተከበሩ ሰዎች መካከል ለመሆን ከፈለጉ ጫማውን ይግዙ ይላል ማለት ነው። አያችኋል? ለተራው ህዝብ አይደለም የተገዛው የሆነ እናንተ ሞገስ አድርጎ ጫማውን እንድገዙት ማድረግ ማለት ነው። ለምሳሌ እነዚህ ጆርዳን ምናምን አይነት ጫማዎችን እነዚህ ጫማዎች በጣም ውድ ናቸው፣ ስለዚህ እናንተ ውድ የሆናችሁ ሰዎች ብቻ ናቸው ምን ለብሷቸው ምናምን እያሉ ለማስታወቅ ይሞክራሉ። ቲክቶክ ላይ አይታችሁ ከሆነ በዛ አይነት መንገድ ጫማውን እንድገዙት ማሳመን ማለት ነው። እነሱ ኮንክሉዥናቸው ምንድነው? ጫማውን እንድገዙት ማድረግ ነው። ነገር ግን ከላይ የምትቷቸው ኮንክሉዥን ምንድነው? እንደዚህ ስላደረጉ እንደዚህ ስለሆነ ምናምን እያሉ ነው ማለት ነው። በደንብ ይግባችሁ። ያልገባችሁን ኮሜንት ላይ አሳውቁን። ሁለተኛው look at the mark of this cell phone. It is Nokia and Nokia is not for everyone but buy Nokia and join the selective. የዚህ ሞባይል ስልክ ምልክት ይመልከቱ ኖኪያ ነው እና ኖኪያ ለሁሉም አይደለም። ኖኪያ ይግዙ ከተመረጡት ጥቂቶች ጋር ይቀላቀሉ ይላል ማለት ነው። ማን? ኖኪያ። ከዚህ በፊት ታስታውሱ ከሆነ ምናልባት ስማርት ስልኮች ላይ ይገባውታል የሚል አይነት
እንትን ነበረ ይገባውታል ይላል። ይሄ ፓወር ኦፍ ኦን ስታደርጉት ጀስት በዛ አይነት መንገድ ምን ለማድረግ መሞከር ማለት ነው፣ ለማሳመን መሞከር ማለት ነው። እናንተ ላቅ ያላችሁ እንደሆናችሁ ይገባውታል፣ እናንተ ላቅ ያሉ ነው ለማለት ፈልጎ ነው አይደለ? ስማርት ስልክ ራሱ ሰው በዛ መንገድ ስልኩን እንድትሰጡ ስልኩ የራሳችሁ እንደሆነ ለማሳመን መሞከር ማለት ነው። ኮንክሉዥኑ ምንድነው? ፕሮዳክቶችን ለመሸጥ ኦር የሆነ የፈለጉትን አስተሳሰብ ሊጭኑባችሁ ሲፈልጉ ነው ማለት እነዚህ አይነት ፋላሲዎች የሚሰሩት። በደንብ እሱን ተረዱት። የዛሬውን ፓርት በዚህው የምናጠናቅቅ ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ቤተሰቦች በዚህ አጋጣሚ ቻናሉ ሰብስክራይብ አድርጉ። በዚህው የምንቀጥል ይሆናል ማለት ነው። ፓርት 2፣ ፓርት 3፣ ፓርት 4 ቻናሉ ሰብስክራይብ አድርጉ። ቪዲዮውን ላይክ ማድረግ እንዳይዘነጋ። ቻናሉ ሰብስክራይብ፣ ቪዲዮውን ላይክ ስታደርጉ ቀጣይ ፓርቶችንም በቀላሉ ማግኘት ትችላላችሁ ማለት ነው። ቻናሉ ሰብስክራይብ ስላደረጋችሁ፣ ቪዲዮውን ላይክ ስላደረጋችሁ ደግሞ እጅግ በጣም እናመሰግናለን። መልካም ጊዜ ይሁንላችሁ።